ይሄ መነጽር ከአሊ ኤክስፕረስ ነበር ያዘዝኩት ባለፈው እና ከአሊ ኤክስፕረስ እቃ ለማዘዝ ምን ያስፈልጋል ብላችሁኛል። ከአሊ ኤክስፕረስ እቃ ለማዘዝ የሚያስፈልገው የመጀመሪያው ማስተር ካርድ ነው። ሁለተኛው ደግሞ ማስተር ካርዳችሁ ላይ የግድ ዶላር መኖር አለበት። ምክንያቱም ዶላር ከሌላችሁ በዛ ማዘዝ ነው የምችሉት። ከዶላር ውጭ አይቻልም አሊ ኤክስፕረስ ላይ። የግድ ደግሞ ማስተር ካርድ መኖር አለበት። እኔ የምጠቀመው ባይቢት ማስተር ካርድን ነው። እናንተ እሱን መጠቀም ትችላላችሁ። ባይቢት አካውንት ከፍታችሁ ባይቢት አካውንት አከፋፈት ግራ ከገባችሁ እኔ ቪዲዮ ግልጽ አድርጌ እሰራላችኋለሁ እና እንደዚህ አይነት እቃዎችን በትናንሽ ብር እያመጣችሁ ንግድ ስራ መስራት ትችላላችሁ ማለት ነው። ከአሊ ኤክስፕረስ ወደ ኢትዮጵያ እያስመጣችሁ ቀረጥ የለውም። ትናንሽ እቃዎች ደግሞ ብዙም ጊዜ ቀረጥ የላቸውም። እንደ ድንገት ፖስታ ቤት 20 ብር 30 ብር ኦር 50 ብር ቢቀበሏችሁ ነው። ቼኖች አሉ፣ ስማርቶቾች አሉ። እነዚህ ጉምሩክ ላይ የማያዙ ለማዘዝም ቀላል ናቸው። ትንሽዬም ስለሆኑ አይፈተሹም ብዙ ጊዜ። ስለዚህ እንደዚህ አይነት እቃዎችን ከአሊ ኤክስፕረስ ላይ እያመጣችሁ ለመነገድ ያሰባችሁ ሰዎች ቪዲዮ ሰራላችኋለሁ። ባይቢት አካውንት አከፋፈትና እዛው ዶላር ዲፖዚት ያደራረግ ቪዲዮ ሰርቼ እዚህ ላይ አፕሎድ አደርግላችኋለሁ። እዚህ ሻኪሶ ያላችሁ ሰዎች መነጽር የምትፈልጉ ሌግዠሪ መነጽር ከቻይና የመጣ ነው። የምትፈልጉ ለሰርግ ያበደ ነው። ሁለት ነው ያለኝ። ቀድሞ ኮመንት ላደረገልኝ ሰው ለሱ እሸጣለሁ ማለት ነው።